ሰላም ሰላም ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? ከስንት ጊዜ ቆይታ በኋላ በቪዲዮ መጥቼላችሁ አላቅም። ይሄ ቻናሌን እየሰራሁበት አይደለም። እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እና ውድ ቤተሰቦቼ ሁሉ ሰላም ነው አይደለ? እና ያው ብዙ ልጆች እየመለስኩላችሁ አልነበረም። ቀብድ የሰጣችሁ የዳንቴል በእኔ በኩል መታችሁ ዳንቴል ያዘዛችሁ ልጆች ራሳችሁ ታውቃላችሁ እና ደውላችሁልኝ ያልመለስኩላችሁ በጣም ስልክ በብዛቱ የተነሳ የትኛው እንደሆነ ዝብርቅርቅ ስላለብኝ ነው። እና እየጨረሰች ነው እንዳታስቡ። ያው ትንሽ የሆነ ነገር አጋጥሟ ስለነበረ ቶሎ ለመጨረስ አልቻለችም። ለዛ ነው ተረስቶ አይደለም ልላችሁ ፈልጋለሁ ማለት ነው። ለምን በአብዛኛው ዳንቴሉን የምታውቁት በዚህኛው ቻናል ላይ ስለሆነ ማለት ነው። እና ለዛም ነው የዘገየሁት ቶሎ ያላመጣሁላችሁ ማለት ነው። እና በጣም ይቅርታ እጠይቃችኋለሁ ማለት ነው። እና ትጨርሳለች በዚህን ሰሞን የሆነ ነገር አጋጥሟ ስለነበረ የተወሰነ ነገር ምንድን ነው የእንጀራ ስላችሁ ትሪ ማለት ነው። የትሪ የመሶብ እንደገና ደግሞ የረከቦት ምናምን ጨርሳለች። እና ምንድነው ያልጨረሰችው የጀበና እንደገና ደግሞ ድርብ ነበር የታዘዘችው የሁለት ሰው ማለት ነው። የጓደኛሞች ናችሁ እና ያዙት ማለት ነው። ስለዚህ በዚህ ሰሞን ውስጥ ቃሌ ነው ትጨርሳለች። ቪዲዮም እሰራላችኋለሁ አታስቡ፣ ይደርሳችኋል ማለት ነው። እና ገንዘባችሁን ቀብድ የሰጣችሁ እንዳደነግጡ ማለት ነው። እኔም ሳልመልስላችሁ ስቀር እሷ ደግሞ ብዙ ጊዜ ኢንተርኔት የላትም። ለዛ ነው እንጂ ስልኳን ቀጥታ ታውቃላችሁ የምታውቁ የሰጧችሁ ማለት ነው። እና ለዛ ነው ለሌላ ነገር እንዳይመስላችሁ ልላችሁ ፈልጋለሁ። ይስተካከላል። ስላዘገየሁኝ ግን በጣም ይቅርታ። የሰው ልጅ ደግሞ ያው የዛሬን እንጂ በደቂቃ ውስጥ የሚያጋጥመን ነገር አናቅም ማለት ነው። እና ሌላው ነገር ደግሞ ያው ብዙ ሰዎች ዩቱብ መስራት ትፈልጋላችሁ፣ ግን ወዲያው ክፍያ እንዲኖራችሁ ትፈልጋላችሁ። ዝም ብላችሁ ስለከፈታችሁ የሚከፍላችሁ የሚመስላችሁ አላችሁ። ዛሬ ከፍታችሁ ወር እንኳን ሳትቆዩ ክፍያ የምትጠብቁ ሰዎች አላችሁ። እንደዛ ትክክል ነው ብዬ አላስብም። እኔ ለምዱ ታውቃላችሁ፣ የሆነ ነገርን ቁጭ ብላችሁ አታገኙም። እዚህ ጋር እኔ ቁጭ ብዬ ብር ስጠኝ ፈጣሪ ብዬ ፈጣሪን ብር መጠየቅ አልችልም። ለምን መስራት መቻል አለባችሁ። ዩቱብ ላይ በጣም መስራት አለባችሁ። በጣም መፍጋት አለባችሁ። በጣም እጅግ በጣም ዋጋ የሚያስከፍል ለምንድነው ብዙ ልጆች እኔ አሁን ይሄን ነገር ላወራላችሁ የቻልኩት በውስጥ መስመር መታችሁ ዩቱብ ክፈችልኝ መስራት እፈልጋለሁኝ፣ በቃ ደክሞኛል፣ የሰው ሀገር ደክሞኛል፣ መስራት እፈልጋለሁኝ እያላችሁ ነው። ይሄኛውም ማለት ነው። እንዴት መሰላችሁ? ዝም ብሎ አይገኝም፣ ያደክማል። እዛ ደክማችሁ መታችሁ እዚህ ሀሳብ ካላችሁ የምትሰሩትን ስራ ለማስተዋወቅ ካልሆነ በስተቀር ዝም ብላችሁ እዛ ደክሟችሁ ዩቱብ ዝም ብላችሁ ስለከፈታችሁ ይከፍላችኋል ማለት አይደለም። እንድታውቁ ፈለኩት። ከሰራችሁበት አዎ ታገኙበታላችሁ፣ ይከፍላችኋል። ካልሰራችሁ ደግሞ አይከፍላችሁም ማለት ነው። በጣም ወጥራችሁ ወር እስከ ወር መስራት አለባችሁ። በሳምንት አንዴ፣ በሳምንት ሁለቴ። እኔ አሁን እውነቴን ነው የምላችሁ ሰዓት በጣም ወርቆብኛል። ሰዓት ማለም ሰርችበት አላቅም ስላልተመቻቸልኝ ማለት ነው። ከፍሎኛ አቅም ዝም ብሎ ነው የተቀመጠው ማለት ነው። ይሄ ቻናሌ ትንሽ እንኳን እያንቀሳቀስኩ ያሉት ያኛውን ነው። ያኛው ይሻላል በእርግጥነት ትንሽ ያኛው ይሻላል፣ ግን ስሰራበት ይከፍለኛል። ሳልሰራበት ስቀር ደግሞ አይከፍለኝም። እሱንም ዋጋ ትከፍላላችሁ። ዝም ብላችሁ እዚህ ጋር ቪዲዮ ስለሰራችሁ አይደለም። ያ ቪዲዮ ይታያል ወይ ያ ቪዲዮ ስንት ይከፍላል የምለው ላይ ነው ማለት ያለባችሁ። ለቪዲዮ 3 ቪዲዮ ሰርታችሁ አይከፍላችሁ። የሚከፍላችሁ ደግሞ $70 ወይም 100 ዩሮ ይሁን በቃ ወይም 100 ወይም 70 ወይም ዶላር ወይም ዩሮ ከሁለት አንዱ እንጂ $20 ቆጥሮላችሁ 30 ቆጥሮላችሁ በፍጹም እሱን እንዳታስቡ። እና 70
ጭራሽ ቡና ጠጥቻለሁ እኮ ምን ሆኖ ነው? እና እንደዛ እንዳታስቡ። በጣም መፍጋት አለባችሁ። አንድ ቀን ዋጋ የደከማችሁበት ዋጋ ይከፍላችኋል። የድካማችሁ ዋጋ ይከፍላችኋል ማለት ነው። መስራት ስሩበት። ከሰራችሁ እኔ አሁን በጣም ብዙ ልጆች አስከፍቼላችኋለሁ። የምታውቁ ታውቃላችሁ። ያስከፈትኩላችሁም በነፃም የተከፈተላችሁ አላችሁ። በብርም ደግሞ የተከፈተላችሁ ታውቃላችሁ። በራሳችሁ ብር ማለት ነው። እኔ አልከፍትም፣ መክፈት አልችልም። የሚከፍትላችሁ ልጅ ነው ማገናኛችሁ እና ወጥራችሁበት ከሰራችሁ እዛ ሆናችሁ በተለይ እንደምንም ብላችሁ ከሰራችሁበት ሰዓታችሁን ሁሉ ነገር አስተካክላችሁ ከመጣችሁ ቢያንስ እዚህ ወደ ኢትዮጵያ ስገቡ የተለያየ ስራ ስከፍቱ ታስተዋውቁበታላችሁ፣ ትሰሩበታላችሁ። በጣም ብዙ ልጆች በጣም ብዙ ጀግና ልጆች ከአረብ ሀገር መጥተው ስራ ከፍተው ስራቸውም እየሰሩ ዩቱብንም እየሰሩ ቲክቶክም እየሰሩ ህይወታቸውን እየመሩ አሉ እና እንዲመልስላችሁ ስለፈለግኩኝ ነው። ብዙዎቹ ኮሜንት ላይም በውስጥ መስመርም ዩቱብም ሼር አርጊልኝ፣ ክፈችልኝ፣ እንደገና እንትን አልሆነልኝም ቻናል አልሆነልኝም ለምትሉ ነው የመለስኩላችሁ ያላችሁት እና ስሩበት። መክፈት የምትፈልጉ ክፈቱ እና በአንድ የሚከፍላችሁ ነገር አይደለም። 2 ዓመት ወይም 1 ዓመት ሊሆን ይችላል እይታ ከሌለው። እይታ ኖሯችሁ እድለኛ ሆናችሁ የምትሰሩን ነገር ሰው ጋር ከደረሰላችሁ በወር ውስጥም ይሁን በ2 ወር ውስጥም ይሁን 4000 ሰዓት ያስፈልጋችኋል። 1000 ሰብስክራይብ ያስፈልጋችኋል። እይታው ይሄን ሁሉ ፈተና ካለፈ በኋላ ቢያንስ $70 ወይም ደግሞ $100 ከቆጠረላችሁ በኋላ ከሁለት አንዱ ከዩሮ እና ከዶላር ከሁለት አንዱ እንደ እንትናችሁ እንደ ቻናላችሁ ነው የሚወስነው ማለት ነው። የሁሉም ሰው ቻናል ይለያያል። ምን አይነት እንደመረጣችሁ በዶላር አድርጋችሁታል በኢሮ አድርጋችሁታል የሚለውን ነገር እና በርትታችሁ ስሩ፣ አትስነፉ። ይስተካከላል። እዛም ደግሞ አረብ ሀገር ላይ ለፍታችሁ ነው የምታገኙት። እጅግ በጣም ለፍታችሁ አይደለም። ይሄም ደግሞ ሳትፈጉበት ሳትለፉ ሳትደክሙ የሚሆን ነገር የለም። ከሰማይ እዚህ ጋር አይወርድላችሁ እና ይሄንን ነው በላይቭ ላይ ብዙ ጊዜ ስናገር ሁላችሁም ስለማገቡ ስለማታውቁ በላይቭ ላይ አንዳንድ ሰዎች ስለማይመጣላችሁ ለዛ ነው እንጂ እዛ ላይ ብዙ መልሻለሁ እና በርትታችሁ ስሩ ነው የምላችሁ። እኔ ከሰራችሁበት ታገኙበታላችሁ፣ ካልሰራችሁበት ደግሞ አታገኙ። ይሄ ነው ያለው ነገር። በጣም እየረበሽኝ ዛሬ ሳልጠጣው ቡና ጠጣሁት፣ ግን ያልጠጣውና በጣም ሰዓት ገና ወደ 11 ሰዓት ነው። ግን በጣም እንትን እያለ እየረበሸኝ ነው። ወይን ካልሆነ እንቅልፍ ነው ወይን ካልሆነ ሻይ ነው። ይቅርታ ግን እና ለማንኛውም ይሄንን ይመስላል። ለማንኛውም ደህና ሆኑልኝ። አብራችሁ ስለቆያችሁ ስለሰማችሁ ያልገባችሁ ነገር ደግሞ አስረዳችኋለሁ። 0975712170 ይሄ ስልክ ቁጥሬ ነው። ደውላችሁ መጠየቅ ትችላላችሁ። የምትፈልጉት ሰው እንዲከፍትላችሁ ከፈለጋችሁ አገናኛችኋለሁኝ። ካልሆነ ደግሞ ዩቱብ ላይ የዩቱብ አከፋፈት ብላችሁ ሰርች አርጋችሁ ብዙ የሚያስተምሩ ሰዎች አሉ። እሱን እያያችሁ መሙላት ከቻላችሁ በጣም ቀላል ነው እና ለማንኛውም ደህና ሁኑልኝ።